በዚህ ቪዲዮ በቲክቶክ ላይ ከዜሮ ተከታይ ጀምረህ የሀገር ውስጥ ድርጅቶች ራሳቸው ፈልገው ማስታወቂያ እንዲሰጡህ የምታደርግበትን እና አንተም ራስህ ሄደህ ድርጅቶችን በማሳመን በየቪዲዮ ከ10,000 እስከ 30,000 ብር የምታገኝበትን ሙሉ ስልት በዝርዝር አሳይሃለሁ። ብዙ ጊዜ ሰዎች ቲክቶክ ላይ ስፖንሰርሺፕ ለማግኘት ወይም ማስታወቂያ ሰርቶ ገንዘብ ለማግኘት በብዙ ሺህ የሆኑ ፎሎወሮች ያስፈልጉኛል ብለው ያስባሉ። ይህ ግን በጣም ትልቅ የሆነ ስህተት ነው። በአሁኑ ሰዓት በዓለም ላይም ሆነ በሀገራችን በዲጂታል ማርኬቲንግ ዘርፍ ትልቅ የሆነ አብዮት እየተካሄደ ነው። ይህ አብዮት የናኖ ኢንፍሉዌንሰር አብዮት ይባላል። የሀገር ውስጥ ድርጅቶች፣ ሱቆች፣ ካፌዎች፣ የተለያዩ የቢዝነስ ማዕከላት ለአንድ ታዋቂ ለሆነ ሰው በሚሊዮን የሚቆጠር ብር ከፍለው የሚፈልጉትን ያህል ሽያጭ ማግኘት እንዳልቻሉ ተረድተዋል። ምክንያቱም ያ ታዋቂ ሰው በሚሊዮን የሚቆጠር ተከታይ ቢኖረውም ተከታዮቹ የተበታተኑና እርስ በርስ የማይተዋወቁ ናቸው። በአንጻሩ ግን አንተ 5,000 ወይም 10,000 ፎሎወሮች ብቻ ኖረውህ የምትሰራቸውን ቪዲዮዎች ግን ስለ አንድ የተወሰነ ርዕስ ለምሳሌ ስለ ውበት መጠበቂያ፣ ስለ ልብስ ፋሽን፣ ስለ ቴክኖሎጂ፣ ስለ ምግብ ሪቪው ብቻ አንድ ዘርፍ ላይ ፎከስ ያደረገ የሆነ ቪዲዮ የምትሰራ ከሆነ ድርጅቶች ለአንተ ማስታወቂያ ለመስጠት ይወዳደራሉ። ምክንያቱም ያንተ ተከታዮች በሙሉ ያንን ምርት በቀጥታ የሚገዙ እውነተኛ ፍላጎት ያላቸው ሰዎች ስለሆኑ ድርጅቶች የሚፈልጉት የተከታይ ቁጥርን ሳይሆን ኢንጌጅመንት ሬትን ነው። ማለትም አንተ አካውንት ላይ የሚደረጉ የተሳትፎዎችን መጠን ነው። በዚህ ቪዲዮ በቲክቶክ ላይ ከዜሮ ተከታይ ጀምረህ የሀገር ውስጥ ድርጅቶች ራሳቸው ፈልገው ማስታወቂያ እንዲሰጡህ የምታደርግበትን እና አንተም ራስህ ሄደህ ድርጅቶችን በማሳመን በየቪዲዮ ከ10,000 እስከ 30,000 ብር የምታገኝበትን ሙሉ ስልት በዝርዝር አሳይሃለሁ። ግን በነፃ ነው እያሳየኋችሁ ያለሁት። እናንተ ደግሞ ሳብስክራይብ እና ላይክ በማድረግ እንደዚሁም ሼር በማድረግ ደግሞ እንድትከፍሉኝ ፈልጋለሁ። ምክንያቱም የተለያዩ ቦታዎች ላይ በኮርስ መልክ የሚሸጡ የሆኑ ምክሮችን እና ትምህርቶችን ነው እየነገርኳችሁ ያለሁት። ወደ መጀመሪያው ደረጃ እንምጣ። ዲፋይን ዮር ኒች፣ የራስህን ልዩ የሆነ ዘርፍ መምረጥ። ቲክቶክ ላይ ዛሬ ዳንስ፣ ነገ የፖለቲካ ወሬ፣ ከነገ ወዲያ ደግሞ ቀልድ የምትለቅ ከሆነ አብዛኛው ድርጅት ወይም ደግሞ ወደፊትም በደንብ ግልጽ ይሆንልሃል ማስታወቂያ ሊሰጡህ አይወዳደሩም። ምክንያቱም አንተን የሚከታተለው ሰው ምን እንደሚፈልግ ባለቤቱ ራሱ አያውቅም። ስፖንሰርሺፕ ለማግኘት ቲክቶክ ላይ ፖስት የምታደርጋቸው ቪዲዮዎች ከ90% በላይ የሚሆኑት ስለ አንድ የተወሰነ ኒች ብቻ መሆን አለባቸው። በአሁኑ ሰዓት ኢትዮጵያ ውስጥ ድርጅቶች ማስታወቂያ ለመስጠት የሚፈልጓቸው ብዙ አይነት ዘርፎች አሉ። ለምሳሌ ያህል ቡቲክና ፋሽን ሪቪው፣ የተለያዩ አልባሳትን በመልበስ የተለያዩ ስለ ልብስ ተኮር የሆኑ ነገሮችን ትኩረት አድርገህ ቪዲዮ የምትሰራ ሴትም ሆነሽ ቪዲዮ የምትሰሪ ከሆነ በዛ ዙሪያ ላይ ያሉ ድርጅቶች አንተን ወይም አንቺን ተጠቅመው ማስታወቂያ ማሰራት ይፈልጋሉ። ሌላኛው ደግሞ ፉድ ሪቪው ነው። ለምሳሌ ኤላ ሪቪው፣ አዳዲስ ፉድስ ምናምን አሉ አይደል? እነዚህ ትኩረት አድርገው ምግብ ላይ ፎከስ አድርገው ሪቪው በማድረግ ቪዲዮ በመስራታቸው ብቻ ብዙ ሆቴሎችና የምግብ ቤቶች በእነዚህ ልጆች ተሽቀዳድመው ማስታወቂያ ያሰራሉ። በተጨማሪም ቢዩቲ እና ኮስሞቲክስ ላይም ሪቪው በማድረግ ትምህርቶችን በመስጠት በዛ ኒች ላይ ፎሎወሮችን መሰብሰብ ማለት ነው። የኮስሞቲክስ የሆኑ ሾፖች በቢዩቲ ዘርፍ ላይ 10,000 20,000 ፎሎወር ያላት የሆነችን ልጅ ማስታወቂያ በማሰራት ተጠቃሚ ሊሆኑ እንደሚችሉ ያምናሉ። ስለዚህ ያሰራችኋል ማለት ነው። እንደ ምሳሌ ነው እነዚህን የዘረዘርኩላችሁ፣ ሌሎችም አሉ። ብቻ ዋናው ነጥብ ምንድነው? አንድ ኒች ምረጡና በዛ ኒች ላይ ያላችሁን እውቀት፣ ያላችሁን ስኪል፣ ያላችሁን ልምድ በማጋራት ፎሎወሮችን ሰብስቡ። በዛ ተመሳሳይ የሆኑ ድርጅቶች ጋር ኮላብ አድርጋችሁ ማስታወቂያ በመስራት ገንዘብ መስራት ትችላላችሁ። ወደ ደረጃ 2 እንለፍ። ዘ ሚዲያ ኪት ማለትም የማስታወቂያ መረጃ ማዘጋጀት። ምርቱንና ኮንተንትህን ከለየህ በኋላ ሁለተኛው ደረጃ ራስህን እንደ ባለሙያ ማዘጋጀት ነው። ከድርጅቶች ጋር ስትገናኝ ዝም ብለህ እንደ ተራ ተጠቃሚ መሆን የለብህም። የራስህን የማስታወቂያ መረጃ ሚዲያ ኪት ማዘጋጀት አለብህ። ይህ ማለት በጣም የተወሳሰበ ነገር አይደለም። ማድረግ ያለብህ አንደኛ የቲክቶክ አካውንትህን ክሬተር ቱል የሚለው ሴቲንግ ውስጥ ገብተህ አናላይቲክስ አለ፣ እዛ ላይ ያለውን መረጃ ስክሪንሾት አድርገህ መያዝ ነው። ባለፉት 28 ቀናት ያለውን
እያንዳንዱን የቻናልህን እንቅስቃሴ በግልጽ ያስቀምጥልሃል። ምን ያህል ቪው አግኝተሃል፣ ምን ያህል ላይኮችን አግኝተሃል፣ የተከታዮችህ አጠቃላይ የኢንጌጅመንት ሬት ምን ያህል ነው የሚለውን ነገር በደንብ አድርጎ ያስቀምጥልሃልና ያ የቻናልህ ፖቴንሻል ነው፣ የቻናልህ ጥንካሬ፣ የቻናልህ በቃ አጠቃላይ ቻናልህ ምን አይነት ሌቭል ላይ እንዳለ የሚያሳይ ነውና እሱን ስክሪንሾት አድርገህ መያዝ ይጠበቅብሃል። ከዛ በኋላ ተከታዮችህ በብዛት ወንድ ናቸው ወይስ ሴት? እድሜያቸውስ ከስንት እስከ ስንት ያሉ ናቸው? በብዛት የሚኖሩት የትኛው ከተማ ላይ ነው? የትኛውስ ሀገር ላይ ነው የሚለውን መረጃ በጥንቃቄ እሱንም ስክሪንሾት አድርገህ መያዝ አለብህ። ድርጅቶች ገንዘባቸውን ሊከፍሉ ሲሉ የሚፈልጉት ይህንን መረጃ ነው። ለአንድ የልብስ ሱቅ ባለቤት የእኔ ተከታዮች 80% የሚሆኑት አዲስ አበባ ውስጥ የሚኖሩ እድሜያቸው ከ18 እስከ 30 ዓመት የሆኑ እና ፋሽን የሚወዱ ሴቶች ናቸው ብለህ መረጃውን ስታሳየው የምለቃቸው ቪዲዮዎች እነዚህ ናቸው፣ የማገኛቸው ኮሜንቶች እነዚህ ናቸው፣ ይህ ነው አናላይቲክሱ ይህ ነው የሚለውን በዝርዝር ስታሳየው ይህ ሰው በአንተ ላይ ማስታወቂያ ለማሰራት ልቡን ክፍት የማድረግ ፐርሰንቱ ከፍተኛ ነው። ወደ ደረጃ 3 እንለፍ። ዘ ፒች፣ ድርጅቶችን የማነጋገርና የማሳመን ጥበብ። አሁን ኮንተንትህ ዝግጁ ነው፣ መረጃህም በእጅህ አለ። ቀጣዩና ትልቁ ጥያቄ ድርጅቶችን እንዴት አገኛለሁ የሚለው ነው። ብዙዎች ቲክቶክ ላይ ቪዲዮ እየጫንኩ ድርጅቶች ራሳቸው እስኪያናግሩኝ እጠብቃለሁ ብለው ያስባሉ። ይህ ግን ሰነፍ መሆን ነው። ሊያናግሯችሁ ይችላሉ፣ ግን ለምን እናንተ ራሳችሁ ሄዳችሁ ድርጅቶችን ሃንት ማድረግ አትችሉም? ለዚህ የምንጠቀመው ዘ 2 ስቴፕ ፒች ወይም ደግሞ የሁለት ደረጃ የማሳመን ስልት ይባላል። የመጀመሪያው ዋርም አፕ ነው፣ ማሟሟት። ለማስተዋወቅ የምትፈልገውን ሱቅ ወይም ደግሞ ካፌ ቲክቶክ ወይም ደግሞ ኢንስታግራም ገጻቸውን ትፈልጋለህ። በየቀኑ በሚለቁት ፖስት ላይ ጠቃሚ የሆኑ ኮሜንቶችን ትጽፋለህ፣ ታግ ታረጋቸዋለህ፣ ሜንሽን ታረጋቸዋለህ። ስለነሱ ደግሞ ቆንጆ የሆነ ነገርን በተለያየ መንገድ ትናገራለህ። ይህ ስምህ በድርጅቱ ማህበራዊ ሚዲያ ማናጀር ዘንድ እንዲታወቅ ያደርገዋል። ሁለተኛው ደግሞ ዘ ፒች ነው፣ ማሳመን። ይህን እያደረግክ የተወሰኑ ያህል ጊዜያትን ከቆየህ በኋላ ለድርጅቱ ቀጥታ ዲኤም ማድረግ ነው። የምትልከው መልእክት በተቻለ መጠን ፕሮፌሽናል መሆን ቢችል በጣም አሪፍ ነው። ለምሳሌ ቡቲክ ላይ የምትሰሩ ከሆነና ስማርት ለሚባል ቡቲክ ለማስተዋወቅ ከፈለጋችሁ ልብስ ነክ ኮንተንት ላይ የምሰራ አይነት ሰው በሆነና በዛ ጥሩ ኢንጌጅመንት ያለው አካውንት ካለኝ አንድ ስማርት ፋሽን ለሚባል ቡቲክ ማስታወቂያ ልሰራለት ብፈልግ ሰላም ስማርት ፋሽን፣ እኔ ፉአድ እባላለሁ፣ ቲክቶክ ላይ የፋሽን ቪዲዮዎችን እሰራለሁ፣ የእናንተን አዳዲስ አልባሳት በቅርብ ተመልክቼ በጣም ወድጃቸዋለሁ። እኔ በአሁኑ ሰዓት አዲስ አበባ ውስጥ የሚኖሩና ፋሽን የሚወዱ ከ8000 በላይ ፎሎወሮች አሉኝ። የእናንተን አዳዲስ ልብሶች ተጠቅሜ ማስታወቂያ ብሰራላችሁ ብዙ የሆነ ኦዲየንስ፣ ብዙ የሆነ ከስተመር ላገኝላችሁ ላመጣላችሁ እንደምችል እርግጠኛ ነኝ። የእኔን የማስታወቂያ መረጃ ልልክላችሁ እችላለሁ። አመሰግናለሁ። ጥሩ የሆነ ፕሮፌሽናል የሆነ መልእክት ነው። መሻሻል ያለበት ነገር፣ መጨመር መቀነስ ያለበት ነገር ካለ እንደ ሁኔታው እየቀነሳችሁ እየጨመራችሁ ለራሳችሁ ከዚህ ላይ ሀሳብ ወስዳችሁ መጠቀም ትችላላችሁ። እና ደግሞ 1-2 ቡቲክ ብቻ አይደለም ያለው። አንድ አካባቢ ላይ አንድ መንደር ላይ እኮ ከ5 ከ6 በትንሹ ከ20 ከ30 በላይ ቡቲኮች ይኖራሉ። ቢያንስ በትንሹ 75% 80% የሚያክሎቹን ማነጋገር አለባችሁ። የትኞቹ አክሰፕት እንደሚያደርጋችሁ አይታወቅም። የሁሉም ሰው እይታ አረዳድ ይለያያል። ጥሩ እንደሚጠቅመው እያወቀ አክሰፕት የማያደርጋችሁ ሰው ሊያጋጥማችሁ ይችላል። ስለዚህ በዛ ሰው ሁሉም ሰው አይቀበለኝም ብላችሁ ተስፋ እንዳትቆርጡ። ደጋግማችሁ ሞክሩ። አክሰፕት የማያደርጓችሁ ከሆነ ስሜታዊ አትሁኑ። ነገ ላይ አክሰፕት እንዲያደርጓችሁ በጥሩ የሆነ ትህትና ታዲያዋቸው። አናዘር ወይም ምናልባት በሌላ መንገድ ልታናግሯቸው ልምድ ስታገኙ ደግሞ እናንተን መተው እንዲያናግሯችሁ ማድረግ ትችላላችሁ። ቢዝነስ ገንዘብ የምታገኙበት ነገር ፕሮሰስ ነው። በአንድ ጊዜ ሁሉም ነገር ተመቻችቶና አሪፍ ሆኖ አይጠብቃችሁም። ቻሌንጆች አሉ። ፑሽ ለማድረግ ለመጋፈጥ ሁሌም ሜንታሊቲያችሁን ዝግጁ ማድረግ አለባችሁ። አራተኛው ደረጃ ፕራይሲንግ ነው። እንዴት ነው ማስታወቂያ ከሰራሁላቸው በኋላ ገንዘብ ላገኝ የምችለው? ዋጋውንስ እንዴት ነው መተመን የምችለው ለሚለው ጥያቄ እዚህ ጋር አስፈላጊ የሆነ ነገር ልንገራችሁ። ኢትዮጵያ ውስጥ ከናኑ ኢንፍሉዌንሰር ማለትም በጣም አነስተኛ ፎሎወር ግን አንድ ዘርፍ ላይ ፎከስ አድርገው ከሚሰሩ ኢንፍሉዌንሰሮች ጋር በመስራት ከ5000 እስከ 20000 ብር ይከፈላቸዋል። ዋናው ነገር የምታስተዋውቅበት መንገድ በሚስብና ማስታወቂያ እንደሆነ በማያውቁበት መንገድ መሆን አለበት። ለምሳሌ አንድ የዛን ልብስ ሱቅ ማስታወቂያ ለመስራት ብፈልግና ቪዲዮ ብሰራ ዛሬ ከጓደኞቼ ጋር ለምሳ ስወጣ የለበስኩት ልብስ ይህ ነው፣ ብዙ ሰዎች ከየት እንደገዛሁት ጠይቀውኛል፣ ልብሱን የገዛሁት እዚህ ቦታ ከሚገኘው እገሌ ቡቲክ ነው እያልክ ሌሎች ነገሮችን እያወራህ በመሃል ግን ስለዛ ቡቲክ የሆነ ነገር ደጋግመህ ጠቅ አድርገህ ማውራት
ማውራት ሳታስባንን ማለት ነው። በሲክስ አምስተኛው ደረጃ ስክሮሊንግ ነው። ኤጀንሲውን ወደ ረጅም ጊዜ ስፖንሰርሺፕ ማሳደግ። አንድ ጊዜ ማስታወቂያ ሰርተህ ብር መቀበል በጣም ጥሩ ነገር ነው፣ ዘላቂ ግን አይደለም። የገቢ ምንጭህ አስተማማኝ እንዲሆን ከፈለክ ድርጅቶቹን ወደ ረጅም ጊዜ አጋርነት መንዝሊ ሪቴነር ማሳደግ አለብህ። ይህንን ለማድረግ የመጀመሪያውን ቪዲዮ ከሰራህ በኋላ ቪዲዮ ያገኘውን የእይታ ብዛትና የመጡትን ደንበኞች ለድርጅቱ ባለቤት በሪፖርት መልክ ታሳየዋለህ። ከዚያም እንዲህ ትላለህ፣ ይህ ቪዲዮ በአንድ ሳምንት ውስጥ ከ20 ሺህ በላይ እይታ አግኝቷል። ወደ ሱቅህም ከ15 በላይ አዳዲስ ደንበኞችን አምጥቶልሃል። በቀጣይም ደንበኞችህ እንዳይቀንሱና ይበልጥ እየጨመሩ እንዲመጡ በየወሩ 4 እና ከዛ በላይ የሆኑ ቪዲዮዎችን እየሰራሁ ገጽህ ላይ እንድለቅ የ6 ወር ኮንትራት ብንፈራረም ዋጋውንም ቅናሽ አደርግልሃለሁ። እኔም ይበልጥ ትኩረት አድርጌ የተሻሉ ስራዎችን እንድሰራ ትልቅ ብርታት ይሆነኛል በማለት ብታነጋግሩት ባለሱቁ በየወሩ ደንበኛ ማግኘት ስለሚፈልግ በደስታ ይስማማል። በዚህ መንገድ 3 ወይም 4 ድርጅቶችን ብቻ በኮንትራት ብትይዝ በየወሩ ከ30 ሺህ ብር እስከ 50 ሺህ ብር የማይቋረጥ የሆነ ገቢ ይኖርሃል ማለት ነው። አንተም ገቢ ታመነጫለህ፣ ቢዝነሳቸውንም በደንብ አድርገህ ሳፖርት ታደርግላቸዋለህ። ይህ እንግዲህ ብዙ ሰዎች እንደ ቀላል የሚያዩት ብዙ ሰዎች ደግሞ እየሰሩበት ገንዘብ እያገኙበት ያለ ወሳኝ ነገር ነው። ተማሪዎች ልትሆኑ ትችላላችሁ፣ የቤት እመቤቶች ልትሆኑ ትችላላችሁ፣ በሌላ ዓለምም የምትኖሩ ያላችሁ ሰዎች ልትሆኑ ትችላላችሁ። ግን በቀን ውስጥ ምን ያህል ሰዓት ነው ቲክቶክ ላይ የምታሳልፉት? የምሬን ነው ምላችሁ። ግቡና እስኪ ምን ያህል ሰዓት ነው የምታሳልፉት? የስልካችሁ ሴቲንግ ላይ ገብታችሁ ማየት ትችላላችሁ። የትኛው አፕሊኬሽን ላይ ምን ያህል ሰዓት በየቀኑ እያሳለፋችሁ እንደሆነ የሳምንት አናሊቲክሳችሁን ማየት ትችላላችሁ። እዛ ላይ ተመልከቱና ከ2 እና ከ3 ሰዓት በላይ ቲክቶክ ላይ የምታሳልፉ ከሆነ ኮንተንት ክሬተር መሆን ትችላላችሁ። የሆነ ዘርፍ ላይ እስኪ ኮሜንት ላይ አናግሩኝ፣ ቴሌግራም ግሩፕ ላይም ገብታችሁ አናግሩኝ። እኔ እንደዚህ አይነት ላይፍ ስታይል ነው ያለኝ፣ ባህሪ እንደዚህ አይነት ነው፣ ቲክቶክ ለመጀመር ግን እፈራለሁ ብላችሁ እስኪ ጠይቁኝ። በተሻለኝ መጠን እያማከርኳችሁ ለእናንተ ሞር ተስማሚ የሆነው ኒች ሪኮመንድ አረጋችኋለሁ፣ ሳፖርት አረጋችኋለሁ። እስኪ የተወሰነ ፎሎወር በዛ ለመሰብሰብ ሞክሩ። ትልቅ ነገር ኤክስፔክት አታርጉ። ትላልቅ ኢንፍሉዌንሰር የሆኑ ቲክቶከሮች እያገኙት ያለውን ገንዘብ አገኛለሁ ብላችሁ ኤክስፔክት ካረጋችሁ ከባድ ነው። ነገር ግን ባላችሁ ትንሽ ፎሎወር ትናንሽ ገንዘቦችን እያገኛችሁ ማሳደግ ግን በደንብ አድርጋችሁ ትችላላችሁ። በቀጣይ ጠቃሚ የሆኑ ቪዲዮዎችን ይዤላችሁ እመጣለሁ። ሰላም ቆዩልኝ።